ሳውዲ አረቢያን የሚያሽከረክሩት ልዑል አልጋ ወራሽ መሐመድ ቢን ሰልማን ከ9 ዓመታት በፊት በአውሮፓውያኑ 2015 መጀመሪያ ላይ የዛን ጊዜው የሳውዲ አረቢያው ንጉስ የ90 ዓመቱ አብዱላህ በጠና ታመው በሆስፒታል አልጋ ላይ እያጣጣሩ ነበር። የንጉሱን በጠና መታመም ተከትሎ ታናሽ ወንድማቸው ሰልማን ንግስናውን ለመረከብ ሲሰናዱ የሰልማን ተመራጭ ልጅ መሐመድ ቢን ሰልማን ደግሞ ለስልጣን እየተዘጋጁ ነበር። ስማቸው በአጭሩ ሲጠራ ኤምቢኤስ የሚባሉት መሐመድ ቢን ሰልማን አባታቸው ንጉስ፣ እርሳቸው ደግሞ ልዑል አልጋ ወራሽ የሆኑት ገና በ29 ዓመታቸው ነው። በወቅቱ ኤምቢኤስ እድሜያቸው ለጋ ቢሆንም ለሀገራቸው ሳውዲ ትልቅ ህልም ሰንቀዋል። ይሁን እንጂ ኤምቢኤስ የሳውዲ ንጉሳውያን ቤተሰብ ውስጥ እርሳቸው በስልጣን እንዳይዙ የሚገዳደር ኃይል እንደሚኖርም ያውቁ ነበር። ንጉስ አብዱላህ በሞቱበት የአውሮፓውያኑ 2015 የመጀመሪያ ወር ላይ በአንድ ውድቅት ሌሊት ኤምቢኤስ የአገሪቱን የደህንነት ሹም በቤተ መንግስታቸው ድረስ አስጠሩ። ይህ የደህንነት ኃላፊ ሳኢድ ቢን ካህሊድ አልጅብሪ ይባላል። አልጅብሪ በር ላይ ሞባይል ስልካቸውን አስቀምጠው እንዲገቡም ትእዛዝ ተሰጣቸው። ቢን ሰልማንም በተመሳሳይ ስልካቸውን ከውጭ ትተው በአንድ ክፍል ውስጥ ከደህንነት ሹም ጋር ብቻቸው ተገናኙ። ኤምቢኤስ በቤተ መንግስቱ ያሉ ሰላዮችን እጅግ ከመጠርጠራቸው የተነሳ በክፍሉ የነበረውን መደበኛ የስልክ መስመር ሶኬትን በመንቀል አቋርጠውትም ነበር። በዚያ ውድቅት ሌሊት ኤምቢኤስ ሳውዲ ለዘመናት ካንቀላፋችበት ነቅታ በዓለም መድረክ የሚገባትን ቦታ እንድትይዝ ምን መሆን እንዳለበት ሲያወሩ ነበረ ይላሉ የወቅቱ የደህንነት ሹም አልጅብሪ። በዓለም ደረጃ ትርፋማ የሆነው አርማኮ የተባለ የሳውዲ መንግስት የነዳጅ ኩባንያ ድርሻን በመሸጥ በነዳጅ ላይ ጥገኛ የሆነውን የሀገሪቱ ምጣኔ ሀብት የማነቃቃት እቅዳቸውም ነገራቸው። ኤምቢኤስ በዓለም ዙሪያ የሜትር ታክሲ አገልግሎት በሚሰጠው ኡበርና በአሜሪካውያን ሲሊከን ቫሊ የአዳዲስ የቴክኖሎጂ ድርጅቶች ላይ ኢንቨስት ማድረግ ያላቸውን ፍላጎት እንዲሁም ለሳውዲ ሴቶች ነጻነትን በመስጠት ለ6 ሚሊዮን ዜጎች አዲስ የሥራ ዕድል መፍጠርን የተመለከቱ እቅዶችን ለደህንነት ሹም ገለጹላቸው። በኤምቢኤስ የሚጨበጥ የማይመስል ህልም የተደነቁት አልጅብሪም በአጭር የስልጣን ዘመኑ በታሪክ ትልቁን ግዛት መንግስት ስለገነባው ስለ ታላቁ አሌክሳንደር ሰምተው ያውቃሉ ሲሉም ኤምቢኤስ መጠየቃቸውን ያስታውሳሉ። ኤምቢኤስ ከደህንነት ሹም ጋር ለማድረግ አቅደውት የነበረው የግማሽ ሰዓት ውይይት ለ3 ሰዓታት ዘለቀ። አልጅብሪ ክፍሉን ለቀው ሲወጡ ያሉበትን ሳያውቁ በመጥፋታቸው ስጋት በገባቸው ሰዎች የስልክ ጥሪ ሞባይላቸው ተጨናንቆ ማገኝ። ለዚህ ዘገባ የልዑል አልጋ ወራሹ ወዳጆችና ነቃፊዎች ቃለ መጠይቅ ተደርጎላቸዋል። የምዕራባውያን ሀገራት ዲፕሎማቶችና ሰላዮች እንዲሁም በጉዳዩ ላይ አስተያየታቸውን ሰጥተዋል። የሳውዲ አረቢያ መንግስት ለሚነሱበት ትችቶች ምላሽ እንዲሰጥ ቢጠየቅም ፈቃደኛ ሳይሆን ቀርቷል። ዛሬ አልጅብሪ ከኤምኤስ ጋራ ሆድና ጀርባ ናቸው። ለአውሮፓውያን አቆጣጠር በ2017 ላይ ከሳውዲ ወጥተው በስደት በካናዳ ይኖራሉ። የቀድሞ የደህንነት ሹም ኤምቢኤስ ሊያስገድሉኝ ይፈልጋሉ ሲሉ መገናኛ ብዙሃን ላይ ወጥተው አቤቱታ አቅርበዋል። ምንም እንኳን ሳውዲ አልጅብሪን ተፈላጊነት የሌለው የቀድሞ የመንግስት ባለስልጣን ናቸው ብላ ብታጣጥላቸውም ግለሰቡ በስደት ያሉ ስለ ሀገሪቱ ብዙ ሚስጥር የሚያውቁ ስለመሆናቸው ለቢቢሲ የሰጡት ቃለ መጠይቅም ይመሰክራል። አልጅብሪ የሳውዲው ልዑል አልጋ ወራሽ አገሪቱን እንዴት እንደሚመሩ በሰጡት ቃለ መጠይቅ ለቢቢሲ ማስረድተዋል። ምንም እንኳን በሀገሪቱ ትልቁ ስልጣን የንጉሱ ቢሆንም አገሪቱን እየዘወሩ ያሉት አሁን ላይ የ38 ዓመት የሆናቸው ጎልማሳው ኤምቢኤስ ናቸው። ቢን ሰልማን የሳውዲ አረቢያን ምጣኔ ሀብት ከነዳጅ ጥገኝነት ለማላቀቅ የሚያደርጉት ጥረት እንዳለ ሆኖ በሰብአዊ መብት አያያዝም ይተቻሉ። የመብት ተሟጋቾች ኤምቢኤስ አስተዳደር ስር በነጻነት የመናገር መብት ተሸርሽሯል፣ በሞት የሚቀጡ ሰዎች ቁጥርና የሴቶች መብት ተከራካሪዎች እስርም
ጨምሯል በማለትም ይወቅሳሉ። ልዑል አልጋ ወራሽ መሐመድ ቢን ሰልማንና በ450 ሚሊዮን ዶላር ገዙት የተባለው ስዕልም የምስሉ መገለጫ ልዑል አልጋ ወራሽ መሐመድ ቢን ሰልማንና በ450 ሚሊዮን ዶላር ይገዙት የተባለው ስዕል ያልጠበቁት ቢን ሰልማን የመጀመሪያው የሳውዲ ንጉስ አብዱላህ የኤምቢኤስ አያት ማለት ነው 42 ወንድ ልጆችን ወልደዋል። የሳውዲ ንግስና ለወንድ ልጆች ሲተላለፍ መጥቷል። የአውሮፓውያን አቆጣጠር በ2011 እና በ2012 ላይ ከንጉስ አብዱላህ ልጆች መካከል ሁለቱ ድንገት ህይወታቸው ማለፉን ተከትሎ የኤምቢኤስ አባት ሰልማን ለስልጣን ተመቻቹ። የሳውዲ ጉዳይን የራሳቸው ጉዳይ አድርገው የሚከታተሉ የምዕራባውያን ሀገራት ሰላዮችም በዚህ ወቅት ቀጣዩ የሳውዲ ፈላጭ ቆራጭ ንጉስ ማን ሊሆን ይችላል የሚለውን ይተነብዩ ጀመረ። በዚህ ጊዜ ታዲያ መሐመድ ቢን ሰልማን ልጅ በመሆናቸው ጨርሶ በዝርዝር ውስጥ አልነበሩም ብቻም ሳይሆን ጨርሶ አይታወቅም ነበረ ማለትም ይቻላል። የኤምአይ6 ኃላፊ የነበሩት ሰር ጆን ሳዌርስ በአንጻራዊነት አስተዳደሩ ከህዝብ ተሸፍኖ ነው ስልጣን እንዲይዝ ተደርጎ አይደለም ያገደውም ይላሉ። እንደ አውሮፓውያን አቆጣጠር በ2014 የእንግሊዝ መንግስት የደህንነት ተቋም የሆነው የኤምአይ6 ኃላፊ የነበሩት ሰር ጆን ሳርዌስ በአንጻራዊነት አስተዳደጉ ከህዝብ ተሸፍኖ ነው ስልጣን እንዲይዝ ተደርጎ አይደለም ያደገውም ይላሉ። ኤምቢኤስ ያደጉት በቤተ መንግስት ውስጥ ነው። በቤተ መንግስት ያደገ ልጅ ቢያጠፋም አይቀጣም፣ ተቀማጥሎ ነው የሚያድገው። ለዛም ይሆናል ኤምቢኤስ የሚያስተላልፉት ውሳኔ ሊያስከትለው የሚችለው አደጋ ቀድመው የማያሰላስሉትም። ኤምቢኤስ በመጥፎ ባህሪያቸው በሪያድ ስማቸው ገናና መሆን የጀመረው ገና በጉርምስና እድሜያቸው ነበረ። በወቅቱ አቡ ራሳሳ ወይም የጥይት አባት የሚል ቅጽም ስምም ነበራቸው። ይህን ስም ያገኙት በንብረት ይገባኛል ጥያቄያቸውን ውድቅ ወዳደረጉባቸው የፍርድ ቤት ዳኛ በፖስታ ጥይት ከላኩ በኋላ ነው። ጭካኔ የተሞላበት የራሱ የሆነ መርህ አለው። ማንም ሰው እንዲጋፈጠውም አይፈቅድም። ይህም ብቻም ሳይሆን በየትኛውም የሳውዲ መሪ ላይ ያልታየ ለውጥ አምጥቷል ይላሉ የቀድሞ የኤምአይ6 ኃላፊ። እኚህ የቀድሞ የኤምአይ6 ኃላፊ እንደሚሉት ኤምቢኤስ ስልጣን ከያዙ በኋላ ሳውዲ የእስላማዊ ጂሃዲስቶች መፍለቂያ ለሆኑ ከሀገር ውጭ ለሚገኙ መስጂዶች እና የእስልምና ትምህርት ቤቶች ታደርግ የነበረውን የገንዘብ ድጋፍ ማስቆማቸው ለምዕራባውያን መልካም እርምጃ ነበርም ይላሉ። ንጉስ ሰልማን ለረጅም ዓመታት በመርሳት በሽታ ሲሰቃዩ የቆዩም ሲሆን ለድጋፍ ፊታቸውን ያዞሩ የነበሩትም ወደ ኤምቢኤስ ነበረ። ንጉስ ሰልማን ቁልፍ በሚባሉ ስብሰባዎች ላይ ልጃቸውን ኤምቢኤስን ይዘው ነበረ የሚገኙትም። አልጀብሪ እንደሚሉት ከሆነም ለረጅም ጊዜ ንጉሱ እንዳይጨብጥና በንጉስ እልፍኝ እንዳይገኝም ተከልክሎ ነበር። ታዲያ ኤምቢኤስ ስልጣን ላይ እንደወጡ አቅማቸው ለማሳየት ጊዜ አልፈጀም። ጦራቸውን ወደ የመን አዘመቱም። ኤምቢኤስ ስልጣን በተቆናጠጡ ገና በሁለተኛ ወራቸው የሀውቲ አማጽያን ለመዋጋት የአካባቢውን አገራት አስተባብረው ጦርነት ጀመሩ። ኤምቢኤስ በየመን የኢራን አጋር ናቸው የሚሏቸውን የሀውቲ አማጽያን አብዛኛውን የየመን ምዕራባዊ አካባቢዎችን ተቋጥረው ይዘው ነበር። ልዑል አልጋ ወራሹ የቀሰቀሱት ጦርነት በየመን ከፍተኛ የሆነ ሰብአዊ ቀውስም አስከትሏል። ይህ ጦርነት ከመጀመሩ በፊት በሳውዲ የእንግሊዝ አምባሳደር የነበሩት ሰር ጆን ጄክሰንሲ ጦርነቱን መጀመር ብልህነት የተሞላበት ውሳኔ ነው ብዬም አላስብም ይላሉ። የሀገሪቱ ሰራዊት ጦርነቱ እንዲጀመር የተሰጣቸው ጊዜም 12 ሰዓታት ብቻ ነበረ። ይህ ተሰምቶ የሚያውቅ አይደለም ይላሉም የቀድሞ አምባሳደር። እውነት ነው፣ ይህ ጦርነት ኤምቢኤስን በሳውዲ ጀግና አድርጓቸው ነበረ። ይሁን እንጂ በጊዜ ሂደት የየመኑ ጦርነት የኤምቢኤስ የመጀመሪያ ስህተት ተደርጎም ይወሰዳል። በሳውዲ የሀገሪቱ ባለስልጣናት የሚታወቁት ዘገምተኛ የሆኑ ውሳኔዎችን በመስጠት ነው። ኤምቢኤስ ግን ቅጽበታዊ በሆነ ሁኔታ አጋር ለሚባሉ አገራት እንኳን ሳያሳውቁም በሚሰጡት ውሳኔ መለየት ጀመሩም። አልጀብሪም ልዑል አልጋ ወራሹ የየመን ጦርነትን ለመጀመር ሲሰናዱ ከአሜሪካ የሚያገኙት እርዳታ የአየር ጥቃት ድጋፍ ብቻም ስለመሆኑ በወቅቱ የፕሬዝዳንት ኦባማ የብሔራዊ ደህንነት አማካሪ በሆኑት ኮንዶሌዛ ራይስ ማስጠንቀቂያም ተሰጥቷቸው ነበር። የምድር ላይ ዘመቻ ለማካሄድ ብሔራዊ የክተት ጥሪ መደረጉም አስደንቆን ነበር ይላሉ። የአባቱን ፊርማ አስመስሎ በመፈረም ነው ይህን የክተት ጥሪ ያወጀው ይላሉ አልጀብሪ። የወቅቱ የኤምአይ6 ኃላፊ ሰር ጄም
ሳውዲም ምንም እንኳን ኤምቢኤስ የአባቱን ፊርማ አስመስሎ ክተት ስለማወጁ እርግጠኛ ባልሆንም ንጉሱ ግን የየመን ጦርነት አይደግፉም ይላሉ። ኤምቢኤስ በአውሮፓውያን 2017 የገዙት በጣም ታዋቂ ስዕል ስለ ሰውየው ብዙ የሚናገር ነው። ምንም እንኳን የሚያስተዳድሩት ማህበረሰብ ወግ አጥባቂና ሃይማኖታዊ ቢሆንም እሳቸው ወጣ ያለ ነገር ከማድረግ እንደማይቆጠውም የሚያሳይ ነው። ይህ ብቻም አይደለም፣ አልጋ ወራሹ ጉልበታቸውን ለምዕራባውያኑ ለማሳየት ወደ ኋላ እንደማይሉም የተስተዋለበት እርምጃም ወስደዋል። በ2017 አንድ የኤምቢኤስ ወኪል ናቸው የተባሉ ግለሰብ ንጉስ ሳልቫቶር ሙንዲ የተባለውን ስዕል በ450 ሚሊዮን ዶላር ሸምተዋል። ስዕሉ በዓለማችን እጅግ ውዱ የጥበብ ሥራ ነው። በሊዮናርዶ ዳቪንቺ ነው የተሳለው የሚባልለት ይህንን ስዕል ኢየሱስ ክርስቶስን እንደ ገነትና ምድር ፈጣሪ እንደዚሁም እንደ ዓለም መድኃኒት የሚያቀርብ ነው። ስዕሉ ለጨረታ ወጥቶም ከተገዛ በኋላም ለ7 ዓመታት የት እንዳለም አይታወቅም ነበር። አንዳንድ ዘገባዎች ስዕሉ በልዑሉ አልጋ ወራሽ ቤተ መንግስት አሊያም በግል መርከባቸው ውስጥ ይገኛልም ይላሉ። ነገር ግን በፕሪስተን ዩኒቨርሲቲ ፕሮፌሰር እንደዚሁም የአልጋ ወራሹ ጓደኛ የሆኑት በርናርድ ሃይከል እንደሚሉትም ስዕሉ አንድ መጋዘን ውስጥ ነው የሚገኘው። ልዑሉ ወደፊት ሳውዲ ውስጥ በሚገነባ ሙዚየም ውስጥ ሊሰቅሉት ይሻሉም ብሏል። ኤምቢኤስ ሪያድ ውስጥ በጣም ትልቅ ሙዚየም መገንባት ፈልጋለሁ ብሏል ሲልም ሃይከል ይናገራል። ልክ እንደ ሞናሊዛ ያለ የሰዎችን ቀልብ የሚገዛ ነገር እፈልጋለሁም ብሏል ሲሉም ያክላሉ። ሳውዲ አረቢያ ዓለም አቀፍ በሚባሉ ስፖርቶች ላይም ብሯን እያፈሰሰች ነው። ሳውዲ በአውሮፓውያኑ 2034 የዓለም እግር ኳስ ዋንጫን ብቻዋን ለማሰናዳት ሐሳብ አላት። እንደ ቴኒስና ጎልፍ ያሉ ስፖርቶችን በሜዳዋ እንዲካሄዱ ሚሊዮን ዶላሮችን እያፈሰሰች ትገኛለች። ይህ ስፖርት ዋሺንግ አሊያም ሳውዲ በስፖርት አማካኝነት ስሟን ለማደስ የምታደርገው ጥረት ነው ሲሉም ይተቻሉ። ነገር ግን የሳውዲው መሪ አውሮፓውያኑ ስለ እሳቸው ያላቸው አስተሳሰብ የሚደንቃቸው አይደሉም። ሳውዲም ሆነ ራሳቸው ታላቅ ለማድረግ ማንኛውም አይነት እርምጃ ከማድረግ የሚመለሱም አይደለም። ኤምቢኤስ የሚፈልጉት እንደ አንድ መሪ የራሳቸውን ጉልበት ማሳየት ነው ሲሉም የእንግሊዝ የስለላ ተቋም የሆነው የMI6 የቀድሞ ኃላፊ ሰር ጂም ተናግረዋል።